የሲዳማ ዘመን መለወጫ ፊቼ ጨምበላላ እንደ አውሮፓ አቆጣጠር በ2015 በማይዳሰስ የዓለም ቅርስነት as intangible world heritage በዩኔስኮ የተመዘገበ የነባር ባህል የሰው ልጅ ቅርስ ውርስ intangible cultural heritage of humanity ነው። ከላይ በርዕሴ ውስጥ ቅቡልና ድንቅ የአከባበር እሴቶች ያልኩበት ምክንያት የአከባበር እሴቶቹ ይዘቶች በዩኔስኮ መስፈርት ቅቡልነትን አግኝተው በዓሉን ፊቼ ጨምበላላን በዓለም ቅርስነት ለመመዝገብ ያበቁ ቅቡልና ድንቅ እሴቶች ከመሆናቸው አንጻር ነው። ይህ የሲዳማ ዘመን መለወጫ ፊቼ ጨምበላላ በዩኔስኮ የተመዘገበው በቋንቋው በሲዳሙ አፎ ፊቼ ጨምበላላ ሲዳሙ ደጋ ድሩ ሶሮ አያና በሚል ቃል በቃል በሲዳማ በላቲን ሲዳማ በሚጽፈው ቃል በቃል ፊቼ ጨምበላላ ሲዳሙ ደጋ ድሩ ሶሮ አያና በሚል መጠሪያና በሚል ስሙና እንዲሁም በእንግሊዝኛ ኒው ይር ፌስቲቫል ኦፍ ዚ ሲዳማ ፒፕል በሚል መጠሪያ በሚል ስም ከመሆኑም በተጨማሪ በዩኔስኮ በተመዘገበበት ፋይል ውስጥ ፋይል ነምበር የፋይል ቁጥር 01054 ፋይል ነምበር 01054 ውስጥ ክዋናዊ ጥበባት ያሉት መሆኑ ማህበራዊ አሳታፊነት ያለው መሆኑ ዑደታዊነቱ በየዓመቱ የሚከበር መሆኑ እና ቅደም ተከተላዊ ደማቅ የአከባበር ሂደቶች ፌስቲቭ ኢቨንትስ እንዲሁም በውስጡ ዘርፈ ብዙ ዕውቀት ያዘለ መሆኑ እና ስለ ዓለምና ስለ ተፈጥሮ ቅቡል የአከባበር ድርጊቶችንና እሴቶችን ያዘለ መሆኑ እንዲሁም ድንቅና ደማቅ ፍቺ አዘል ተምሳሌታዊ ውክልናዎችን ሲምቦሊካል ሪፕሬዘንቴሽንስ በዓለም ላይ የአንድ ባህል ውስጥ ያለ የስልጣኔ አሻራ ነው። ይሄ በታላላቅ አንትሮፖሎጂ አጥኚዎችን የተነገረ ጉዳይ ነው። በሲዳማ ባህል ውስጥ እጅግ በርካታ ተምሳሌታዊ ምልክቶች አሉ። ሁሉ ጋር ተምሳሌታዊ ምልክት ነው። ቅድም ሲገለጽ እንደነበረው ዛሬ ሻፌታ ለሲዳማ እንደውም ትራንስፎርምድ ሆኖ ወደ አዋሳ ልንገባ ስንሄድ መግቢያ ላይ በትልቁ ገዝፎ እያየን ነው። በሻፌታ ወደ ውስጥ የምንገባው የአንድነት ተምሳሌት ነው። ለምን ሻፌታ ፍቼ በጋራ የሚበላበት በመሆኑ